አሜን የማንን የአባታችሁ ከመሆናችሁ በፊት የማን ናችሁ የእናቴ ከመሆኔ በፊት የእግዚአብሔር ነው አሜን ልጅ ያንተ ከመሆኑ በፊት የእግዚአብሔር ነው ልጅ የኔ ከመሆኑ በፊት የእግዚአብሔር ነው ልጆች የኔ ከመሆናቸው በፊት የእግዚአብሔር ሆነው ነው የኔ የሆኑት አንተም አንቺም እኔም የወላጆቻችን ከመሆናችን በፊት የእግዚአብሔር ነን የእግዚአብሔር ከሆንን በኋላ የወላጆቻችን ሆነን የማንን መንደር የሚጠራና የማንን የኔነ ስማም ወልድ የኔነ ሰማይ የኔነ ይያለህ ነው ሰማይ የኔነሽ ይያለሽ ነው ከፍ በሉና እስቲ እጃችሁ ከፍ አድርጋችሁ እንደዚህ በሉ እግዚአብሔር የኔ ነህ ብሎኛል በሉ እስቲ ስሜ የኔ ነህ ነው በሉ ጠላቶች ስማ በሉ እስቲ እግዚአብሔር የኔ ነህ ብሎ ሳይሞኛል በሉ የኔ ነህ እግዚአብሔር እየጠራህ ነው የኔ ነህ ካለበት ሸለቆ ውስጥ ከሚታለቅሱበት ቦታ የኔ ነህ ከሚያስጨንቃችሁ ነገር ውስጥ እግዚአብሔር ድምጽ እየመጣ ነው የኔ ነሽ እግዚአብሔር የኔ ነህ እያለህ ነው እንዲህ በሉና አረጋግጧ ጠላት ጆሮ ጭው እስክል ድረስ የእግዚአብሔር ነኝ በሉ አንድ ጊዜ ድገሙና አሃ አለቀ የማነህ ስሜ ማን ነው የኔ ነህ ተመልከቱ አንተ የኔ ነህ በውሃ ውስጥ ብታልፍ ኃጢአትህ ያክፉ ስምህ ችኩል ስለሆንክ በደልህ የከተተ ሳይሆን የኔ ነህ በውሃ ውስጥ ባለፍ ጊዜ ካንተ ጋር ይሆናለሁ የማን ስለሆንክ በመከራ ውስጥ ስንሄድ የኔ ነህ ያለኝ አብሮኝ ይሄዳል በመገፋት ወቅት ውስጥ በመጠላት ወቅት ውስጥ እየጠሉኝ እየገፉሽ እየጠሉሽ የኔ ነኝ ያለኝ የኔ ነህ ብሎ ከነበደሌ ከነኃጢአቴ ከነበደሌ የወደደኝ እግዚአብሔር የኔ ነህ አለው እኮ እያለ ከኔ ጋር ይቀጥላል የኔ ነህ አይዞህ እያለ የኔ ነህ እናልፋለን የኔ ነህ ታልፋለህ እያለ እግዚአብሔር አብሮኝ ነው በመከራው ስታልፉ የኔ ነህ እያላችሁ ነው እግዚአብሔር የኔ ነህ ያለ እግዚአብሔር ግን አልተዋም ፈተና ሁሉ ጊዜ እግዚአብሔር የሌለበት ህይወት እንዳይመስላችሁ ፈተና ሁሉ ጊዜ እግዚአብሔር ያለበት ህይወት ነው ፈተና ውስጥ ሁሉ ጊዜ የእግዚአብሔር አብሮነት አለ ሰው ከተፈተነው በላይ የምትፈተኑበት ፈተና የለም ወንጌል ከያዛችሁ ትፈተናላችሁ ክርስቶስ ተጣልቷል ትጠላላችሁ ጌታ ተገፍቷል ትገፋላችሁ እውነት ከተናገራችሁ ውሸት ይገፋችኋል ጽድቅ ከኖራችሁ ኃጢአት ይጠላችኋል ፈተና ሁሉ ጊዜ ለክብር ነው ከፈተና በኋላ ምን አለ ክብር አለ ለምንድነው ክብር የሚኖረው የኔ ነህ ያለኝ እግዚአብሔር ከኔ ጋር ነው የኔ ነኝ ብሎ ፈርሞልኝ በቃሉ ጽፎልኝማ አይታውማ እሱ የኔ ነህ ያለኝ እግዚአብሔር ተቤዥቶኛል የኔ ነኝ ያለኝ እግዚአብሔር በውሃ ውስጥ ባለፊው ጊዜ እንደ ውሃ የሚበላ የሆነ መከራው ሲያልፍ እግዚአብሔር ከኔ ጋር ነው እግዚአብሔር ከኔ ጋር ነው እግዚአብሔር ከኔ ጋር ነው ማለት እግዚአብሔር ከኔ ጋር ባይሆን ኖሮ በእነዚያ አመታት በክንፎቹ ጋርዶኝ ባያሻግረኝ ጌታዬ እነዛን አመታት አፉን የከፈተ ሁሉ ያልዋጠን የኔ ነህ ያለኝ ከኔ ጋር ነው አሜን የተቆጣ ሁሉ ያልበላ የኔ ነኝ ያለኝ እግዚአብሔር ከኔ ጋር ስለሆነ ያደገኛው መከራ ደረጃ ሳትሆን የሚሄድበት ምክንያት እሱ ከኛ ጋር ስለሆነ ነው ሁሉ ጊዜ ከፈተና አጠገብ ምን አለ መሰላችሁ ደረጃ አለ ምን አለ ደረጃ አለ መምህራን ታውቃላችሁ አስተምራችሁ ፈተና ትሰጣላችሁ ፈተናውን ሰርቶ ግን ያላለፈ ተማሪ ግሬድ አትሰጡትም ፈተና ከተፈተነ ነው ተማሪው ትክክለኛ ተማሪ
ደብተር ቦርሳ የምሳ ዕቃ ይዞ ትምህርት ቤት ስለሄደና ስለመጣ ተማሪ ሙሉ ሊሆን አይችልም። በፈተና ወቅት ፈተና ሰርቶ ውጤት አምጥቶ ከአንደኛ ክፍል ወደ ሁለተኛ የሚያሻግረውን ደረጃ የሚያገኘው በፈተና ተፈትኖ ነው። ቅዱሳን የምትፈተኑ ቅዱሳን ደረጃ አላችሁ። ለደረጃ እንፈተናለን፣ ለክብር እንፈተናለን። ከፈተና በኋላ በፈተና ውስጥ እናለቅሳለን፣ በፈተና ውስጥ ይከፋናል፣ በፈተና ውስጥ እናዝናለን፣ በፈተና ውስጥ ብዙ አይነት ስሜቶችን እናስተናግዳለን። ፈተናው ሲያልቅ ግን ሻይን አድርገን እንመጣለን። አሜን። ደምቀን ፈካ ብለን ፋፋሽ ብለን እንመጣለን። አሜን። አቤት ያኔ አምልኮ፣ አቤት ያኔ እግዚአብሔር ለማመስገን ያለን መንፈስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንዲህ ይላችኋል፣ የኔ ነህ፣ የኔ ነህ፣ የኔ ነህ። በውሃ ውስጥ ባለፍ ጊዜ ካንተ ጋር ይሆናለሁ። የኔ ነህ። በእሳት ውስጥ ባለፍ ጊዜ ወላፋኑ አያቃጥልህም። የኔ ነህ፣ እኔ ካንተ ጋር ይሆናለሁ። እጃችሁ ከፍ አድርጋችሁ አጨብጭቡ። ይኸውላችሁ የኔ ነህ ብለው ስም የሰየሙን ሰዎች በሞት ሊለዩን ይችላሉ። አድራሻቸው በምድር ላይ ይቋረጣል። የኔ ነህ ያለን እግዚአብሔር ግን ቋሚ አድራሻ ሰጥቶናል። በሰማይም በምድርም የማይቋረጥ የሆነ አድራሻ ሰጥቶን የኔ ነህ ብሎናል። አሜን። የማንም አሽከር አይደለንም፣ የማንም ሎሌ አይደለንም። እኛ የእግዚአብሔር አገልጋዮች ነን። ማንም የቀጠረን አይደለንም፣ የእግዚአብሔር ነን። ስም አውጥቶልናል። ማን ብሎ? የኔ ነኝ ብሎ። የአባቴ ከመሆኔ በፊት የሱ ነኝ፣ የእናቴ ከመሆኔ በፊት የሱ ነኝ። የወላጆቻችሁ ከመሆናችሁ በፊት የእግዚአብሔር ናችሁ። የእግዚአብሔር ሆነን ካበቃን በኋላ ስያሜውንም ከሰጠን በኋላ የወላጆቻችንና የሌሎች በምድር ላይ ደግሞ እኛም የምንቆረስላቸው ሰዎች ለኛ ደግሞ ሰጥቶናል። እግዚአብሔር የኔ ነው ብሎናል። አሜን አሜን ሃሌሉያ። ለልጅ አባትን የሚሰጥ አባት እንዲባል ልጅ የሚሰጥ እግዚአብሔር ነው። አያችሁ አይደል? የአባትነት ክብር የሚሰጥ እግዚአብሔር ነው። የልጅነትንም ክብር የሚሰጥ እግዚአብሔር ነው። የኔ ነህ። ሌላኛው እግዚአብሔር የሰጠን ስም ብሌኔ የሚል ነው። ብሌኔ የሚነካችሁ አለ እግዚአብሔር እስራኤላውያንን ሚነካችሁ ምኑን የሚነካ ይሆናል አለ። አጠገባችሁ ላይ የሚነካ ይበሉስት፣ የሚነካ ይበሉስት። የአይኑን ብሌን ለመንካት የደፈረ ነው በሉ። አላላችሁ እኮ አቤት 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 አቤት። በደንብ አትናገሩ ማለት ነው። የአይኑን ብሌን መንካት የደፈረ ነው የሚነካችሁ። ጌታ ስሙ የተመሰገነ ይሁን። ይህ ስያሜ ታላቅ የሆነ ስያሜ ነው። እጅግ ከፍ ያለ ስያሜ ነው። ተራ ስያሜ እንዳይመስላችሁ። እግዚአብሔር የሚሰይመን ስያሜ ከፍ ያለ ነው። ሊደርሱበት የማይችሉት የሆነ በጣም ከፍ ያለ። ይኸውላችሁ ሚስቶች ለባሎቻችሁ የአይናችሁን ብሌን ታስነካላችሁ ወይ? ባሎች ለሚስቶቻችሁ የቱንም ያህል ብትወዷቸው የአይናችሁን ብሌን ታስነካላችሁ? ወላጆች በጣም የሚወዷቸው የምትወዷቸውንና የምትሳሱላቸው ልጆቻችሁን የአይናችሁን ብሌን ታስነኳታላችሁ? ታስነኳቸዋላችሁ? በፍጹም። አይናችሁ ብሌን ጋር የሚመጣውን ጣት በሙሉ በከፍተኛ ቁጣ ትከላከሉታላችሁ። በጣም ተቆጥታችሁ በከፍተኛ ፍቅር የምትወዷቸው እንኳን ቢሆን አይናችሁ ጋር ጣቱን ለመክተት የመጣ የሆነን ሰው በከፍተኛ ደረጃ የደፈራችሁ አድርጋችሁ ስለምትቆጥሩ፣ ምክንያቱም ከአይን የሚበልጥ ምንም የለም። የሰውነት ሁሉ ብርሃን ነውና፣ የሰውነት ሁሉ ብርሃን ነው። አሁን ይሄ ቤት ብርት ያለ እንደሆነ የምናየው የአይን ብርሃናችን ነው። የአይን ብርሃን ብሌን ለመንካት
በፍጹም እንደማትፈቅዱ ሁሉ እግዚአብሔር ደግሞ ስም ሲሰጠን ብሌኔ አለ። አቤት አቤት! እኔ የአይኑ ብሌን ነኝ በሉ እስቲ ሃሌሉያ። ብሌኔ ብሌኔ ሃሎ ብሌን ብሌን አሃ እጃችሁ ከፍ አድርጉና እኔ ብሌን ነኝ በሉ እስቲ ሃሌሉያ። እግዚአብሔር የአይን ብሌን ብሎኛል በሉ እስቲ። ዋና ነገር ማለት እኮ የሚመለከት የሚያይ የሚመራ አቅጣጫ የሚቀይስ የማይነካ የገዛ እጃችን እንኳን ወደ አይን ብሌናችን አንሰድም። የገዛ አይናችን በጣም የተከለከለ ነው። እጅግ በጣም እንሳሳለት ጉዳይ ነው። እግዚአብሔር እንደዚህ ነው የሚጠብቀን። አሜን። እግዚአብሔር እንደዚህ ነው የሚጠነቀቅልን። በጣም እንደምንጠነቀቅለት ሁሉ ለአይን ብሌናችን እግዚአብሔር ደግሞ ለሕዝቡ እንዲህ ይጠነቀቅለታል። ስለዚህም ብሌን ብሎናል። ብሌን ብሌን ቤቲ ተጠብቋል። ብሌን ሕይወትሽ ተጠብቋል። አሜን። እኛ እግዚአብሔር እንደ አይን ብሌን የሚጠብቀን ሰዎች ነን። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ አሜን። አንድ ሌላ ልጨምርና የዛሬውን እናበቃለን። 10ኛው እግዚአብሔርን የሚፈሩ የሚል ስም። እግዚአብሔር ምን የሚሉ የሚፈሩ፣ እግዚአብሔርን የሚፈሩ ሚልክያስ 3:16 ላይ እግዚአብሔርን የሚፈሩ እርስ በራሳቸው ምን አሉ ነው ማለት ተነጋገሩ ይላል። ማንን የሚፈሩ? እግዚአብሔርን የሚፈሩ። እግዚአብሔርን መፍራት በሌለበት ዘመን እግዚአብሔርን የሚፈሩ፣ እግዚአብሔርን መፍራት በማይፈልግ ህብረተሰብ መካከል እግዚአብሔርን የሚፈሩ በእግዚአብሔር ፊት ተቀመጡ። አያችሁ፣ ቃለ ጉባኤ አልያዙም። እግዚአብሔርን ለሚፈሩ ሰዎች ቁጭ ብሎ ማውራት ሲጀምሩ ሰማይ ቃለ ጉባኤ ይይዝላቸዋል። በእግዚአብሔር ዘንድ ምን ሆነላቸው ይላል? ተጻፈላቸው። አሁን እኮ ቃለ ጉባኤ የያዘው ሰማይ ነው። ስለዚህ እግዚአብሔር ለአማኞች ከሰጠው ስሞች መካከል አንደኛው ደግሞ ሌላኛው ስም እግዚአብሔርን የሚፈሩ። እግዚአብሔርን የሚፈሩ እግዚአብሔርን የሚፈሩ አለ። እግዚአብሔርን መፍራት በእናንተ ቤት አለ ወይ? በእናንተ ጓዳ ልትናገሩ ስትሉ እግዚአብሔር መፍራት አለ? እግዚአብሔርን ለማምለክ ስትመጡ እግዚአብሔር መፍራት አለ? የእግዚአብሔር አገልጋዮችን ስትመለከቱ እግዚአብሔር መፍራት አለ ወይ? እግዚአብሔር የሾማቸው ላይ፣ እግዚአብሔር የቀባቸው ላይ፣ እግዚአብሔር ባስቀመጣቸው ላይ እግዚአብሔር መፍራት አለ ወይ? በዛሬው ዘመን ተመልከቱ፣ እግዚአብሔር መፍራት የለም። ሁሉም እኮ ፓብሊክ ስፒከርስ ነው። ፓብሊክ ስፒከርስ ነው። ሁሉም የእግዚአብሔር ሰዎች የማይከበሩበት እግዚአብሔር የማይከበርበት ሲሆን ነው እግዚአብሔር ሰዎች የማይከበሩት። እግዚአብሔር የማይከበርበት ሲሆን፣ እግዚአብሔር የማይፈራበት ሲሆን የእግዚአብሔር ቤት አይፈራም። እግዚአብሔር የማይፈራበት ትውልድ፣ እግዚአብሔር የማይፈራበት ሲሆን የእግዚአብሔር ቃል አይፈራም። እግዚአብሔር የማይፈራበት ሲሆን የእግዚአብሔር አፎች አይፈሩም። ስለዚህ እግዚአብሔር ሕዝቡ ምን አለ? እግዚአብሔርን የሚፈሩ የሚል ስም ሰጣቸው። እግዚአብሔር ምን የሚሉ የሚፈሩ ስማችሁ ይሁን። አሜን። ይሄው ስማችሁ ነው። ስማችሁ ነው። ማንን የሚፈሩ? ማንን የሚፈሩ? ስሜታቸውን የገቱ እግዚአብሔርን የሚፈሩ፣ ከትዕቢቱ ሲወጡ እግዚአብሔርን የሚፈሩ፣ አንደበታቸውን የገሩ እግዚአብሔርን የሚፈሩ፣ ሐሳባቸውን ለእግዚአብሔር የሰጡ እግዚአብሔርን የሚፈሩ። ስለዚህ እግዚአብሔር ለነሱ ምን አለ? ቁጭ ብለው እግዚአብሔርን ስለመፍራት እግዚአብሔር የሚፈራ አምላክ ነው ብለው ማውራት ሲጀምሩ እግዚአብሔር መፍራት በሌለበት ትውልድ መካከል ሰብሰብ ብለው አረ እንመለስ፣ አረ እግዚአብሔር ይፈራል፣ አረ ባለባበሳችን ይፈራል፣ እግዚአብሔር ይፈራል ይከበራል ማለት ሲጀምሩ ሰማይ ጻፈላቸው። ብዕር ይዞ ተቀመጠና ሰማይ እግዚአብሔርን የሚፈሩ የሚል ስም ተሰጣቸው። ክፍሉን ሂዱና አንብቡ። ይሄ ቃል ከመግባቱ በፊት እግዚአብሔርን የማይፈራ ትውልድ፣ እግዚአብሔርን የማይቀበል ትውልድ ነበር። በዛ ውስጥ ግን እግዚአብሔርን የሚፈሩ ስለነበሩ ስም ሲሰጣቸው እግዚአብሔርን የሚፈሩ የሚል ስም ሰጣቸው ማለት ነው። ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም